እሺ ስማን ትባላለህ? አብዮት ታወቀ። እስኪ አሁን ዛሬ መጣህ ያው በእጅ ቁጥጥር ውስጥ ውለሃል። ስለዚህ እስኪ ተጠላት ማንን ነው ካስያዝከን ብር እንከፍልሃለን ተብለሃል። ስለዚህ ማንን ስታዚዝ ነው እነማን ተተያዙ ነው ብር ልትከፈል የነበረ እና ይሄንን እስኪ ግልጥ አድርግልን። እስኪ መጀመሪያ ከላይ ጀምረህ ማን ከሌናቸው ብለህ ስማቸውን እዚህ ጋር ደርድርና አስቀምጥልን እስኪ። መጀመሪያ የተባለ አያኔው ቤት ወዘረን ተብዬ መጀመሪያ ማታ ላይ እያሱለት ማለት ነው አትወጣም ዛሬ አይወጣም ተብዬ መልሶ አፈኑ ይሄዳል ብለው እነሱ ይጣሉ ራሳቸው ሰው አውጣው ደበደቡና መልሶ ደግሞ አስገቡኝ። ማንን ታውቃለህ ስባል ከአማሪት እንዴት ከውግር እንዴት አማሪት ይፈርድ ምን ልትሰራ ነው ሲሉ አይ እኔ ከቤተሰቦች ጋር ተጣልቼ ካልሆነ ነገር በመሬት ቢቀርብኝስ ብዬ ሻይ እየሰራሁ አማሪት ፋኑ ትቀልባለህ ሲሉ እኔ ፋኑ አልቀለቡ ሻይ ቡና እሸጣለሁ እንደሌለው ሰው ስላቸው እሺ አሁን ማንን ነው እንትን የምትለው ሲሉ አይ ምን የቀረም ቢታቋል የማንን ያያኔው ቤቱን አላውቀውም ሰውዬውን አውቀዋለሁ መሞ የሚባለውንስ ሰውዬውን አውቀዋለሁ ቤቱን አላውቀውም ደግሞ አላውቀውም እሺ ከዛ ቀጥል ተባልኩ ወደ ነገር ማታ መጣ ግርማን ስባል አሁን ቤቱን አላውቀውም ሰውዬውን አውቀዋለሁ ከዛ ውጭ ማላይ ከመጣ እናየውነቱ ላይ እናየውነቱ አውቀዋለሁ ቤቱን ሰውዬውን አውቀዋለሁ ተወስደናለህ አዎ ሰውዬው ትክክለኛ መረጃ አለህ ትክክለኛ መረጃ ከየት ስልኬን ይሰጥታል መረጃ ትክክለኛ መረጃው ሂደነ አጠር ብንመለስ ውርድ በራስ አይ ስልኬን ይዛችሁ መረጃ የለኝ ስልክ ሰጠንህ ሽሹ ለማለት ነው አይደል ይሁ ለማለት አንተ መላሳ አይ እኔ ኮማንደር እንደሱ እኔ ይኑሩ አይኑሩ ምክንያት የለኝ እኔ የምኖረው እርሻ ነው በዚህ ውስጥ ብዙም የለውም አስገባው አረኛ ወጥ ሲያስገባው ነው አደም የሚባለው መለሰና እንደገና ና በለው መሪው ማለት ተቆይ ላምሳ የሚባለው 50 ቀን ተቆይ ላይ አንተ ሌባ ከነሱ ጋር ወስበራ ኑር ሙዛይ ደግሞ ዝመጣ ማለት ነው ቀጣው ሄደህ ምንም አትመን በዛሬው ጀንበር 50 ላይ ቆይ አትያዝ ምን ከታባቴ ብዬ ነው ስማምቶ ወቅድም ትግል ላይ ኑሪ ይሄ ነው አላልኩ ካት ብዬ ነው እንትን ላልኩ በርግጠው መልስ ወታደር ነኝ ግን እኔ እንዴት አድርጌው ከ50 ቀን ጋር እንዴ እግዚአብሔር ሰላምታ እንዲህ ስንገናኝ ደናደር እንደሆነ እንባል እንደሆነ ይለው እንደሆነ እንጂ ያው እሱ ቢባል ምን ያውቀኝ ታት ብዬ ነው ስላችሁ ታመጣለህ እሱን ካስያዝ ብር በፈለገው ይለቅልሃል እዚህ አትኖርም ነው ይላው ቦታ ይላል እና አስገቡ እንደገና አደመና አስነሱና ከዚህ ከብሎ ያስገቡ ሌሊት እንትለታ ነው እንደዚህ አሁን ስለዚህ ያዙ አረብ ቅዳሜ ማታ ነው ይሄ ነገር የሆነብኝ ደግሞ ቅዳሜ ማታ ይሄ ነገር ይዣቸው ልመጣ እዚህ ሲባል ተማከል ጠላት ገባ ተባለ አሉና መርሰው ይንዙ አስገቡ ውስጥ አስገቡ ዋልሁ እዛው ውስጥ በሬት አርባል ያን ስጋ ስለተባለ እንደገና ወጣሁና ከዚያ ከደደሉ ምሻና ከይሬውኑ ምሻ ጋራ ያን ስጋ ተሰራዋልና ትናንትናም በዚያ ልክ ትናንትና ህዝቡ ሰብስበው ሲያወያዩት ነው ምን እንደተወያየ ነው ቀምኛ ስጋ ተሰራ ይባላል አስገቡና ዘጉብና ዛሬ መድኃኒዓለም ቤተክርስቲያን ተአሉች እንትን ጋር አብሪ ከነት እዚህ እንደዚያ ከጠርናፊዎችም ጋር ሆኖና ተሳልሜ መጣው ስመጣ ስብሰባ ተባሉ እነሱ ደግሞ ወዚህ ፈላል ተጨምረ ጠጣ ስላቸው ትዚህ ተውት በኔ ቁጥጥር ስር ምናምን አለ ትዚህ ማለት ነው በኔ ቁጥጥር ስር ተውት እሱ ምናምን አለ ትዚህ ጋር አብሪ ቁጭ ተቀመጥና ጠላ እየጠጣን ትዚህ ያሉት ዛሬ የፈለገው ነገር ቢሆን ዛሬ እሄዳለሁ የፈለገው ነገር ቢሆን ምናምን ስለው አትሄድም እኔን ታስበለኝ አይደል ምንም ትበላንት እኔን እኮ ጠብቆ የተባለ ምንም ጠብቆ የተባለ አይ እኔ ዛሬ አሁን እንዳለ እንደምታየው አባሉ እንጨት ፈለጣኝ ያለ እዚህ ውስጥ የመንስ ቤት እንጨት እየተፈለጠ እኔ አሁን እንደዚህ አድርጌ አሁን አንተ
ብሰድህ እኔ እኮ አሁን ካሸሌልኝ እንዲህ የፈለገው ነገር ዜና የጠላይ ግጥማለ ቀንጆስ ነው። ሰላም የቲክቶክ ቤተሰብ፣ እኔ መንገር የምፈልገው እዚህ 3 አመት ስታገል ብዙ ነገሮችን አውቄያለሁ። ብዙ ነገሮች ማለት ነው። ማን ወንድ እንደሆነ፣ ማን ቅዘናም እንደሆነ፣ ማን ሴት እንደሆነ ብዙ ነገሮችን አውቄያለሁ። እዚህ ውስጥ 3 አመት ስታገል እንደኔ እንኳን ቢያንስ ይሄ ትግል ያላማ ጽናት ያስፈልጋል፣ ቆራጥነት ያስፈልጋል። ሊመረን ይችላል፣ ሊርበን ይችላል፣ ሊጠማን ይችላል። ግን ይሄን ሁሉ ተቋቁመን ነው 3 አመት የቆየን ማለት ነው። አብዛኛውን በፋኖ ውስጥ ላይ ብዙ ነኳታም ነበር ተመሳስሎ ገብቶ የነበረ የብልጽግና ተልኮ ያለው ማለት ነው። ይሄ ሁሉ ግን እየጠራ ሲሄድ እኔ ፋኖ ሲከራ በፊት ላይ ስናደድ ነበር። አሁን ግን በጣም ደስታዬን አልችልም። ምክንያቱም ከጎናችን ላይ እየጠራ ሲሄድ ጀግናው እየታወቀ ይሄዳል። አብዛኛው እንደኛ ወረዳ እንኳን ማለት ነው እንደ አዲስ ቅዳም ወረዳ እንደ ጎጃም አዲስ ቅዳም ወረዳ እንኳን አብዛኛውን አሁን ለብልጽግና እየተዋጉ ያሉ ከፋኖ እየከዱ የሄዱት ናቸው። ይሄ ነኳታው ምናምን አብራራው ይዞ የከዳው ኤስኬስ ይዞ የከዳው ቅዘናሙ ማለት ነው። ትክክለኛ ታጋይ እኮ ጠማ አይልም፣ ራብ አይልም፣ ቆራጥ ነው። ያላማ ጽናት ያስፈልጋል። እንኳን 3 አመት ነው ደርግን እኮ ኢህአዴግ ሲዋጋ 17 አመት ተዋግቶ ነው ያላማ ጽናት ኑሮት ነው ያሸነፈ ማለት ነው። ይሄ ግን ዝም ብሎ ገብሱ ይገባል፣ ቁርስ ካልበላ ሚከዳ ይኖራል። ዝም ብሎ ዘልዛለው ማለት ነው። ይሄ ነው አሁን ብልጽግና ላይ ገብቶ እንደገና ፋኖን እየፎከረ ያለ ሽንታሙ ማለት ነው። አብዛኛውን ያሉ በሙሉ ብልጽግና ከርቶ ከተማ ለብልጽግና እያገለገሉ ያሉ ቅዘናም የከዳው ያላማ ጽናት የሌለው በስባሳው። ነገ ግን እኛ ከተማውን መረከባችን አይቀርም፣ ሀገርን መረከባችን አይቀርም። ነገ ግን ወደየት እንደምትሄዱ እግዚአብሔር ያውቃል። ኦሮሞ ጋር እንደምታፈገፉ ምን እግዚአብሔር ያውቃል።